እሺ እየተባልኩ እኮ ተነስ እንጂ በቃ ጀመር ምን ጠብቃችሁ ነበር? ሌላ ምን ሊሆን ይችላል? ሶፊ ላድርግልሽ። አይ አንደኛ አድርግልኝ እንዴ አይ የሚደረግ አድርግልሽ ኦኬ ተንበርክኬ ይቅርታ። አዎ መነሳት አልነበረብኝ። ሶፊ እንቺ አንደኛ ይሄን ነገር ስትዘጋጅልን የመናገር አለበት ቶፊቅ መናገር ነበረብህ እንጂ ድንገት ሰርፕራይዝ እኮ አድርግሽ ብሎ እኮ እናንተ መነጋገር ይጠበቅባቸዋል። ቀለበት ለማድረግ አይደለም እናንተ ማታውቁት ነገር የራሳችን በጣም የቆየ ታሪክ አለ በሁለታችሁ ማለት ሶፊ ምንድን ነው የምትሆነው? ሰላም ከነጋ አብራችሁ ኮናችሁ ወለ ይፈታል እኮ ሶፊ ቀለበት እኮ እናድርግ ነው ያልኩሽ እኮ ተነስ። እሺ ቀለበት እናድርግ እኮ አንደኛ ይሄን ነገር ስታዘጋጅ ለኔ መናገር ነበረብኝ። ለምንድን ነው የምናገረው ሶፊ? እንዴ በጣም ብዙ ጊዜ ቆይተናል ተለያይተን ከኖርን እናንተ አይደል? እና ቀለበት እናድርግ እኮ ነው ያልኩሽ። ማለት ትልቅ ነገር ስላለ ለነገር ፈልጋለሁ። ምንድን ነው ሶፊ? ቀለበት እናድርግ እኮ ነው ያልኩሽ እኮ ተነሳ እንዴ እንዴ ቆይ ምንድን ነው ሶፊ ደንግጠሽ ነው? ድንጋጤ ነው ሶፊ ማለት በደህና ነሽ? ተነስ በቃ ወይ ተረጋጋ። ድንጋጤ ነው ዋምጣስ አይደል? ደህና ነኝ ማለት ተነሳ። ቀለበት እናድርግ እኮ ነው ያልኩሽ። ኧረ እንትን ኬክ ማዘጋጅተናል። ኬክ ነው ላይ ተሸመን ቶፊቅ እኮ ነው ሶፊ ቀለበት እኮ ላድርግልሽ ነው ያልኩሽ። እኔ ልነግርህ የምፈልገው ነገር አለ። ላንቺ ብሎ እኮ ነው የወደደ ዲኮር ምናምን ሶፊ ማላውቃ ሶፊ እኮ የሆንሽ ነው። ተነስሽ። እሺ ቀለበቱን ተቀበይና ነሳ። አይ ትልቅ ነገር የደበኩት ነገር አለ ቶፊቅ። አንቺ ነሽ የደበቅሽው? አይ የደበኩት ነገር ሳይሆን እኛ ማናውቀው ምንድነው አልገባኝም። ውጭ በኖርኩበት ሰዓት የሆነ ነገር አለና ማንም አያውቅም። እስከዛሬ ድረስ ማንም የሚያውቅ ሰው የለም። እሺ ቀለበት እኮ እናድርግ ነው ያልኩት ሶፊ። እኮ ሳውዲ በነበርኩበት ሰዓት እንጋባና እንኖር እኮ ነው ያልኩሽ። አውቃለሁ እኮ ያልከኝ ግን እኔ ሳውዲ በነበርኩበት ሰዓት የሆነ ስለዛ አይመለከተኝም። ቆይ አዳኩኝ። እኔ እኮ ሶፊ እንጋባና በአንድ ላይ እንኖር እኮ ነው ያልኩሽ። ትዳር እኮ ነው ያልኩሽ። ሌላ እኮ አላልኩሽም እኮ። መጀመሪያ ልንገርህ። ምን መጀመሪያ አሉ? እኔ ሶፊ ቀለበት ላደርግሽ ነው ብዬ መንገር አለብኝ እንዴ? በዚህ ነገር መናገር አልችልም። ምነግርህ ነገር አለ ትልቅ ነገር። ሲቀጥል ደግሞ ይሄን ነገር ስታዘጋጅ እኔ መናገር ነበር። ሰርፕራይዝ እንዴት ነው የሚነግርሽ እንዴ? እናንተ ታዲያ ጓደኞች አይደላችሁ? ለምን ሰርፕራይዝ ነው? ቆይ ቶፊቅ ተረጋጋ። ቆይ ደግሞ አንተ ተረጋጋ እኮ ተረጋጋ። ማላውቀው እኮ እንደዚህ አትሆንም። መጀመሪያ ተረጋጋ። ትነጋገራላችሁ በቃ ተረጋጋና አንተ ደግሞ ከሷ ትብሳለህ። በቃ እሷም ደግሞ የራሷን ነገር እንዴ እንጋባ እኮ ነው ያልኩት እኮ ገባኝ። ተረጋጋ። ደንግጣም ሊሆን ይችላል። ፕሮግራም እኮ ያዘጋጀሁለት እሷ ነው እኮ አውቃለሁ። ተረጋጋ ትንሽ እንኑር በኋላ እንዴ ቶፊቅ ለምን እንደማትረጋጋው? ቆይ አንተ ያታያይ እኮ መናገር ያለባት ነገር ሊኖር ይችላል። ከዛ ደረጃ ከመድረሱ በፊት ልትነግር የምትፈልገው ነገር ካለ ምንድነው? ቶፊቅ ነው እኛ ብቻሽን ነው ማውራት የምትፈልጊው? እሱ ስሚ ሶፊያ ቀለበት እናድርግ እኮ ነው ያልኩት። ተረጋጋ። አንተ እንደዚህ በመጫወት አይደለም ተረጋጋ እኮ ተረጋጋ። እንዴ ያማን አንተ ተረጋጋ። ተረጋጋ። እሷ ብቻዋን ያለችው እምነግርህ ነገር አለ ነው ያለችው አይደል? ቀለበትን እኮ እምቢ አለችው። ላግባሽ እኮ ነው ያልኩት። ነው እያለች ያለችው